አንዳንድ የመጽሐፍ ቅዱስ ጥያቄዎች መልሳቸው ቀላል እንደሆነ ብናስብም በጥልቀት ስንመረምራቸው ግን የበለጠ ጥያቄ ይፈጥራሉ። እግዚአብሔር ሰይጣን እንዲኖር ለምን ፈቀደ? ሴቶች በእርግጥ በቤተ ክርስቲያን መሪነት እንዳይሳተፉ ተከልክለዋል? ኢየሱስ ንጹሕ ሰዎች እንዲሰቃዩ ለምን ፈቀደ? ኢየሱስ በእርግጥ ወደ እግዚአብሔር የሚወስደው ብቸኛ መንገድ ነው? መጽሐፍ ቅዱስ ዘመናዊ ቴክኖሎጂን በእርግጥ አስቀድሞ ተንብዮ ነበር? እነዚህ ቀላል ጥያቄዎች አይደሉም። እነሱ እምነትን፣ ታሪክን፣ መጽሐፍ ቅዱስንና የክርስትና አስተምህሮን የሚፈትኑ ጥያቄዎች ናቸው። ለዘመናት የቤተ ክርስቲያን አባቶች፣ የተለያዩ የክርስትና ትውፊቶችና የመጽሐፍ ቅዱስ ምሁራን ለእነዚህ ጥያቄዎች መልስ መፈለግ ሞክረዋል። ግን እውነቱ ምንድን ነው? ዛሬ የሰማነውን ብቻ እናምናለን። አንድ ወገን ብቻም አንሰማ። መጽሐፍ ቅዱስ ራሱ ምን ይላል? የጥንት አባቶች ለምን ያስተምሩ ነበር? የተለያዩ ምሁራን ለምን ይለያያሉ? እውነቱን አብረን እንፈልግ። በቅርብ ቀን በቃለ ሕይወት ሚዲያ ጠብቁ።